ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ በሚሊዮን የሚቆጠሩ ዳታዎች ውስጥ ወይንም በጣም በብዙ ሺህ የሚቆጠሩ ዳታዎች ውስጥ እንዴት አድርገን ነው ዴታ ፍሊተር አድርገን የምናወጣው፣ እንዴት አድርገን የምንፈልገውን መረጃ ከብዙ ኢንፎርሜሽኖች ውስጥ ከብዙ ዳታዎች ውስጥ እንዴት አድርገን ማውጣት እንችላለን በሚል ርዕስ ነው ማለት ነው። የምንጠቀምበት SQL ኮማንድ ደግሞ select from where የሚለው ነው ማለት ነው፣ ፍሊተር አውት የምናደርገው። ስለዚህ እነዚህን ኮማንዶች ተጠቅመን እንዴት አድርገን የምንፈልገውን መረጃ ፍሊተር አውት እንደምናደርግ ነው ማለት ነው የዛሬው ቪዲዮ። ባለፈው ካስታወሳችሁ select from በሚለው ኮማንድ እንዴት አድርገን መረጃዎችን ወይንም ሊስቶችን ከተለያዩ መስሪያ ቤቶች ሊሆን ይችላል፣ ካምፓኒዎች ሊሆን ይችላል ማውጣት እንደምንችል ሰርተን ነበረ። ዛሬ ደግሞ ከዛ ከብዙ መረጃ ውስጥ ከብዙ ዳታ ውስጥ የምንፈልጋትን መረጃ ብቻ እንዴት አድርገን ፍሊተር አውት አድርገን ማውጣት እንችላለን በሚል ርዕስ ነው ማለት ነው የምንሰራው። ባለፈው እንደተነጋገርነው ሁሌም SQLአችን ወይም ዳታቤዛችን እንዲያቅ ዴታቤዝ ስማችሁን ዩዝ ብላችሁ መጠቀም የግድ እንዳትረሱ። ከየትኛው ዴታቤዝ ላይ መረጃን እንደሚያወጣ ያቃል ማለት ነው ዳታቤዝ ማኔጅመንት ሲስተማችሁ። ስለዚህ ሁሌም ዩዝ የዳታቤዝ ስማችሁን መጠቀም እንዳትረሱ ማለት ነው። ስለዚህ የኔ ዳታቤዝ ስም school_db ስለሚል ዩዝ school_db የሰሚኮልን አድርጌ ለማይስኩዌል ትዕዛዝ ሰጠሁት ማለት ነው። አሁን እንግዲህ ለምሳሌ ስለ ዮናስ በቀለ መረጃ ማግኘት የፈለኩት ካለኝ ቴብል ላይ ወይንም ከስቱደንት ቴብል ላይ ስለ ዮናስ በቀለ፣ ለምሳሌ ዮናስ በቀለ ግሬዱ ቢበላሽበት ወይንም የሆነ መረጃ ፈልጎ መረጃ ቢጠይቅ ስለ ዮናስ በቀለ መረጃ ማግኘት ነው የፈለኩት። ለዛ በምፈልግበት ጊዜ select all from students where የሚለው ኮማንድ በጣም ኢምፖርታንት ነው ማለት ነው። where student name is equals to ዮናስ በቀለ። ይሄ ደግሞ ቴክስት ወይንም ስም በሚሆንበት ጊዜ ሲንግል ኮቴሽን ማርክ ውስጥ መግባት አለበት በትክክል እንዲሰራ ማለት ነው። ከዛ ሰሚኮለን። ስለዚህ select all from students ከስቱደንት ቴብል ነው እንዲያገኝልኝ የፈለኩት ስለ ዮናስ በቀለ where student name is equals to ዮናስ በቀለ ብዬ ሲንግል ኮቴሽን ማርክ ውስጥ ሰሚኮለን አድርጌ እንደዚህ ራን ስለው እንዳያችሁት ስቱደንት አይዲ፣ ስቱደንት ኔም፣ ኤጅ፣ ኢሜል ብሎ ስለ ዮናስ በቀለ ስቱደንት አይዲው 101 ነው፣ ዮናስ በቀለ እድሜው 21 ነው፣ ኢሜል አድረሱ ይሄ ነው ብሎ አወጣልኝ ማለት ነው ቤተሰቦቻችን። በዚህ መልኩ የተለያዩ መረጃዎችን where ኮማንድ እንግዲህ በጣም ሱፐር ፓወርፉል ኮማንድ ነው። ሌላ መረጃ ደግሞ ለምሳሌ ከ21 ዓመት በላይ የሆኑ ተማሪዎችን ሊስት እንዲያወጣልኝ ብፈልግ select all from students where age is greater than 21 ብዬ ሰሚኮለን አደርጋለሁ ማለት ነው። ይሄንን አሁን ክሊክ አድርጌ ራን ብለው ያችሁ ሁሉንም ተማሪዎች ስቱደንት ዳታቤዝ ውስጥ ካሉት ተማሪዎች ነው እንግዲህ ያለን ተማሪዎች ያስገባ ነው። ባለፈው ካስታወሳችሁ የተወሰነ ቁጥር ነው፣ ወደ 8 ተማሪዎች ወይ 10 ተማሪዎች ነው ያስገባ ነው። ከነዛ ውስጥ እንግዲህ ያቸው ከ1 ዓመት በላይ የሆኑት ሀና ተስፋዬ 22 ነው፣ ሳራ መኮንን 23፣ ማይክል ጆንሰን 24፣ አቤል ደምሴ 22 ነው ብሎ ስቱደንት አይዲያቸውን፣ ስማቸውን፣ እድሜያቸውንና ኢሜይላቸውን በዝርዝር አውጥቶልናል ማለት ነው ቤተሰቦቻችን። ሌላኛው ደግሞ ከ21 ዓመት በታች የሆኑ ተማሪዎችን እንዲያወጣልን ከፈለግን ደግሞ select all from students where age is less than 21 ብለን ሰሚኮለን አድርገን ልክ ይህንን ራን ባደርገው አያችሁ ከ21 ዓመት በታች ያሉ ተማሪዎችን ስም በዚህ መልኩ ያወጣልኛል ማለት ነው። ያሬድ አለሙ እድሜ 20 ነው፣ ናኦም ሰሎሞን እድሜ 20 ነው ብሎ እነዚህ ተማሪዎችን ስም ዝርዝር አወጣልኝ ማለት ነው ቤተሰቦቻችን። ስለዚህ select ኮማንድ የምትፈልጉትን ለምሳሌ 21 ዓመትና ከዛ በላይ ቅድም ከ21 ዓመት በላይ ነበረ 21ንም ኢንክሉድ እንዲያደርግልን ከፈለግን ደግሞ select all from students where age is greater than or equal to 21 ብለን ሰሚኮለን እናደርጋለን ማለት ነው ቤተሰቦቻችን። ይሄንን ክሊክ ባደርገው greater than or equal to 21 ስለሚል 21 ዓመት ናቸውንና ከዛ በላይ ያሉትን በሙሉ ያወጣልናል ማለት ነው። በዚህ መሰረት ዮናስ በቀለ 21፣ ሀና ተስፋዬ፣ ሳራ መኮንን፣ ማይክል ጆንሰን፣ ሩት ዊሊያምስ እና አቤል ደምሴ ብሎ የተማሪዎችን ሊስት በዚህ መልኩ ይዘረዝርልኛል ማለት ነው ቤተሰቦቻችን። አሁን ደግሞ 21 እና ከዛ በታች ከሆኑ ደግሞ select all from students where age is less than or equals to 21 ብለን ሰሚኮለን አድርገን ይሄንን select አድርጌ ክሊክ ባደርገው 21 እና ከዛ በታች የሆኑትን ያወጣልኝ ማለት ነው ቤተሰቦቻችን። ሌላኛው ደግሞ ለምሳሌ እድሜያቸው 21 ያልሆኑትን ብቻ እንዲያወጣልን እድሜያቸው 21 የሆኑትን ተማሪዎች አስቀርቶ ሌሎችን በሙሉ እንዲያወጣልን ከፈለግን select all
from students where age is not equals to ይሄ ምልክት not equal to ማለት ነው በማይስኮል ስለዚህ select all from students where age is not equals to 21 ብለን ሰሚኮለን አድርገን አሁን ይሄን ራን ባደርገው የሚያቸው 21 ከሆኑት ውጭ ያሉትን በሙሉ ያወጣልኛል ማለት ነው 22 20 23 24 22 20 21ን እዚህ ውስጥ ኢንክሉድ ያደርግ ማለት ነው ስለዚህ በዚህ መልኩ የምንፈልገውን መረጃ ሰሌክት አድርጎ እንዲያወጣልን ማድረግ እንችላለን ማለት ነው ከዚህ በተጨማሪ ደግሞ በኤንድም እንደገና ተጨማሪ ኢንፎርሜሽን እንዲያወጣልን ማድረግ እንችላለን ለምሳሌ where እና endን አብረን በመጠቀም መረጃ ለማውጣት ስንፈልግ select all from students where age is greater than or equals to 21 and age is less than or equals to 24 semicolon አድርገን ስንዘጋ በኤንድ ማለት ነው ሁለቱንም መስፈርት የሚያሟላልንን መረጃ ብቻ ነው የሚያወጣው ኢንተርሴክሽናቸው ማለት ነው ስለዚህ 21 22 23 እና 24 እድሜ ያላቸው በሙሉ በዚህ ሊስት ውስጥ መውጣት አለባቸው በኤንድ ከሆነ ማለት ነው ስለዚህ ራን አድርጌ ቼክ ላድርገው አያችሁት 21 22 23 24 21 22 እነዚህ እድሜዎች በ21 እና በ24 መካከል ያሉትን በሙሉ እንዲያወጣልን ወይንም ኢንተርሴክሽን የሆኑትን እንዲያወጣልን ነው የፈለግነው ማለት ነው ቤተሰቦቻችን ላኛው ደግሞ ኦር በሚለው ኮማንድ ነው ኦር ከተጠቀምን አንዱን ለምሳሌ ይሄኛውን ብቻ ካሟላ ወይንም ይሄኛውን ብቻ ካሟላ ከሁለት አንዱ ካሟላ ትሩ ስለሚሆን ኤንድ ከሆነ ግን ሁለቱንም ያሟላ መሆን አለበት ማለት ነው ስለዚህ ራን አድርጌ ላሳያችሁ ማለት ነው select all from students where age is greater than or equal to 21 or age is less than or equal to 24 semicolon አድርገን ከሁለት አንዱ መስፈርት ካሟላ ትሩ ስለሚሆን መረጃ ያወጣል ማለት ነው ያያችሁት ኦር ሲያዝ ከሁለት አንዱ ትሩ የሆነው just ሊስት ሆኖ ይወጣል ማለት ነው በዚህ መልኩ ስለዚህ SQL ኮማንድ በዚህ መልኩ የምንፈልገውን ፊልተር አድርገን እንዲያወጣልን ማድረግ እንችላለን ማለት ነው ቤተሰቦቻችን ሌላ ደግሞ ግሬዳቸው ኤ ያመጡ ተማሪዎችን መለየት ስንፈልግ select all from enrollment ስለ ግሬድ ሪከርድ ያለው enrollment ውስጥ ነው ባለፈው ስንሰራ ካስታወሳችሁ select all from enrollments where grade is equals to a እንግዲህ ቴክስት ስለሆነ ሲንግል ኮቴሽን ማርክ ውስጥ ማስገባት አለብን ስለዚህ where grade is equals to a ብለን በሲንግል ኮቴሽን ማርክ ውስጥ ሰሚኮለን አድርገን ይሄን ራን ባደርገው ግሬዳቸው ኤ የሆነ ተማሪዎች በሙሉ ሊስት እዚህ ጋር ይወጣልኛል ማለት ነው አያችሁ ስቱደንት አይዲ 101 102 104 106 108 እነዚህ ተማሪዎች ግሬዳቸው ኤ ስለሆነ በዚህ መልኩ ግሬዳቸው ኤ የሆኑ ተማሪዎችን በሙሉ አወጣልኝ ማለት ነው ሌላኛው ደግሞ ለምሳሌ ቲቸር አይዲ 1 የሆነ አስተማሪን መለየት ነው የፈለግነው ላኬዝ ደግሞ select all from courses where teacher id is equals to 1 ብዬ ይሄንን ራን ባደርገው teacher id is equals to 1 የሆነው course id C201 course name database ነው teacher id 1 ብሎ አወጣልኝ ማለት ነው ይሄ እንግዲህ አሁን እዚህ ጋር teacher id 1 database የሚያስተምር መምህር ነው ማለት ነው ቤተሰቦቻችን እንግዲህ በዚህ መልኩ where ኮማንድን የምንፈልገው መረጃ ከብዙ ዳታዎች ውስጥ ፒክ አድርጎ እንዲያወጣልን ማድረግ እንችላለን ማለት ነው ቤተሰቦቻችን እንግዲህ ለዛሬ where በሚል ኮማንድ በተጨማሪም ደግሞ end እና or በሚሉ ተጨማሪ ኮማንዶች እንዴት አድርገን ዴታን ወይንም መረጃን ከብዙ ዳታዎች ውስጥ ሰሌክት አድርገን መርጠን ማውጣት እንደምንችል ላሳያችሁ የመጣሁት ቪዲዮ ይሄንን ይመስል ነበር ይሄንን ቪዲዮ ከወደዳችሁት ላይክ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ የትኛውም አይነት ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ ብታስቀምጡልኝ በደስታ አቀበላለሁ ቪዲዮዬን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እወዳችኋለሁ አከብራችኋለሁ ባይ ባይ